ዋትስአፕ ሻምፕ እንዴት ናችሁ? ውድ የትልቁ የሻምፒዮኑ የገናናው ክለብ የመድፈኞቹ ቤተሰቦቻችን በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃ ይዘን መጥተናል። በክረምቱ የዝውውር መስኮት በርካታ ተጫዋቾችን ያስፈርማሉ ተብሎ ይጠበቅ ያለ ክለባችን አርሰናል እነማን ወደ አርሰናል ሊመጡ ይችላሉ፣ እነማንስ ከአርሰናል ሊለቁ ይችላሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክ እና ሰብስክራይብ እንድታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። በመጀመሪያ ደረጃ የምናገኘው ዘ አትሌቲክስ ያወጣውን መረጃ ነው እንግዲህ ለእናንተ የምናጋራችሁ። ዘ አትሌቲክስ ምንድነው እያለው በጋዜጣው በክረምቱ የአርሰናል የዝውውር ስራ በአዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ እና በአሰልጣኛችን ሚካኤል አርቴታ ጥምረት ይመራል። የአርቴታ የቴክኒክ እይታ እና ፍላጎት ከፍተኛውን ተጽዕኖ የሚፈጥር ሲሆን የቤርታ ሚና ደግሞ አርቴታ የሚፈልጋቸውን ተጫዋቾች ክለቡ ባለው የፋይናንስ አቅም ልክ ማስፈረም ይሆናል። የመጨረሻ ውሳኔዎች በጆሽ ክሮንኬ እና በክለቡ ከፍተኛ አመራሮች በጋራ ውይይት ይጸድቃሉ። በተጨማሪም ፔር ሜትሳከር መልቀቁን ተከትሎ ክለቡ በዚህ ክረምት አዲስ የአካዳሚ ስራ አስኪያጅ ይቀጥራል የሚል መረጃ ዘ አትሌቲክስ ይዞ መውጣት ችሏል። ቀጣዩ መረጃችን የሚሆነው ደግሞ ፋቢዮ ቬራ ነው። ቬራ ወደ ሃምቡርግ በቋሚነት ለመዘዋወር ተስማምቷል። ጀርመናዊው አማካኝ የ22 ሚሊዮን ዩሮ መግዣውን መክፈል ባይችሉም አርሰናል ዋጋውን ወደ 10 እስከ 15 ሚሊዮን ዩሮ እንዲወርድላቸው ይፈልጋሉ። አርሰናል ግን ለመሸጥ ጨርሶ አልቸኮለም። ድርድሩ እስከ ዝውውሩ ማብቂያ ሊራዘም ይችላል የሚል መረጃ ስፖርት ዊትነስ የተባለው ታማኝ መረጃ ምንጭ ማስነበብ ችሏል። ገነር ብሎግ የተባለው ታማኝ ለአርሰናል እጅግ በጣም ቅርብ የተባለ መረጃ ምንጭ እንዳስነበበው ከሆነ ከፓርዚ ባላጋ አርሰናል የከፈለውን 5 ሚሊዮን ፓውንድ ማስመለስ የሚችልበት የውል ማፍረሻ አለው። ለኬፓ ቁጥር አንድ መሆን የሚችልበት ጠንካራ ጥያቄ ከሌላ ክለብ ከመጣ አርሰናል በድጋሚ ወደ ግብ ጠባቂ ገበያ ለመግባት ይገደዳል የሚል መረጃ ይወጣ ይገኛል። በክረምቱ የዝውውር መስኮት ከፓርዚ ባላጋ እንደነ ኢንተር ሚላን እንዲሁም ደግሞ ጁቬንቱስ የመሳሰሉ የጣሊያን ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው የተዘገበ ይገኛል። እንዲሁም ደግሞ ቋሚ ግብ ጠባቂ የሚያደርጉት ከሆነ ከአርሰናል ቤት የሚለቅበት እድል እጅግ በጣም ሰፊ እንደሆነ ነው የተገለጸ የሚገኘው። ያንን ተከትሎ አርሰናል በክረምቱ የዝውውር መስኮት ሁለተኛ ግብ ጠባቂ ለማስፈረም እንግዲህ ወደ ገበያው ብቅ ሊል እንደሚችል ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆኑ ደግሞ ካስቴሎ ሉኬባ የተባለው የአርቢ ላይፕዚግን ተጫዋች ይመለከታል። አርሰናል ወደፊት ገብርኤል ማጋሌሽ ተተኪ ሊሆን የሚችል ተከላካይ እያጠና ሲሆን የላይፕዚጉን ካስቴሎ ሉኬባን እንደ ረጅም ጊዜ እቅድ በአይን ውስጥ ከቶታል የሚል መረጃ ገነር ብሎግ ይዞ መውጣት ችሏል። ያው አሁን ላይ ጋብርኤል ማጋሌሽ 5-6 ዓመት በአርሰናል ቢያንስ እንኳን የሚቆይ ከሆነ ቢያንስ 4-5 ዓመት የሚቆይ ከሆነ ከዛ በኋላ ለአርሰናል ሁነኛ ተከላካይ ይሆናል ብለው ያሰቡት ካስቴሎ ሉኬባን እንደሆነና ገና ካሁኑ ተጫዋቹን የተከታተሉት እንዳለ ነው እየተገለጸ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ከሪም አዴየሚን ይመለከታል። ጀርመናዊ የዶርትመንድ ኮከብ ከሪም በዚህ ክረምት ክለቡን ለቆ ወደ እንግሊዝ ፕሪሚየር ሊግ ለመምጣት ፍላጎት እንዳለው መረጃዎች እየጠቆሙ ይገኛሉ። ከወደ ጀርመን እንደነ ስካይ ስፖርት የመሳሰሉ የመረጃ ምንጮች ከሪም አዴየሚ ከዶርትመንድ በክረምቱ የዝውውር መስኮት የሚለቅ ሲሆን የእንግሊዝ ፕሪሚየር ሊግ ክለቦች እጅግ በጣም እሱን እየተከታተሉት እንዳለና ተጫዋቹም ጭምር ወደ ፕሪሚየር ሊግ መምጣት እንደሚፈልግ ነው የተገለጸ የሚገኘው። ከሚፈልጉት ክለቦች መካከል ደግሞ አርሰናል ዋነኛው እንደሆነ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆኑ ደግሞ ኤሌማን ንዲያይን ይመለከታል። አርሰናል በኤቨርተን ቤት የውል ማራዘሚያ ድርድሩ የተቋረጠውን ሴኔጋላዊውን የግራ መስመር አጥቂ ኤሌማን ንዲያይን በጥብቅ የተከታተለ ነው የሚል መረጃ በዛሬው ዕለት ቲምቶክ ይዞ መውጣት ችሏል። ኤቨርተን ተጫዋቹ 69 ሚሊዮን ፓውንድ የሚገመት ዋጋ አውጥቶበታል ይለናል ታማኙ የመረጃ ምንጭ ቲምቶክ። ቀጣዩ መረጃችን የሚሆነው ደግሞ ፈረንሳዊው የ19 ዓመቱ ድንቅ ታዳጊ ኤሊ ጁኒየር ክሩፒ ነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናል በፈረንሳይ ቤት አዲሱ ኪሊያን ምባፔ የተባለ የሚጠራውን የሎሪየንቱን የ19 ዓመት አጥቂ
ኤሊ ጁኒየር ክሩፒን ለማስፈረም በጥብቅ እየተከታተለው እንዳለ ነው መረጃዎች የጠቆሙ የሚገኙት። እንግዲህ በሎሪየንት እጅግ በጣም አርሰናል ሲከታተለው ነበር። አሁንም በበርንማውዝ ይህንን ተጫዋች ለማስፈረም አርሰናል ከፍተኛ ፍላጎት እንዳለ ነው የተገለጸ የሚገኘው። ከአርሰናል በተጨማሪ ተጫዋቹን ሪያል ማድሪዶችም እንደሚፈልጉት ነው የተገለጸ የሚገኘው። ማንቸስተር ዩናይትድን በተመሳሳይ ሊቨርፑልን በተመሳሳይ ይህንን ተጫዋች እንደሚፈልጉት እየተነገረ ይገኛል። እስከ 80-90 ሚሊዮን ፓውንድ ድረስም እንደሚደርስ የተጫዋቹ ዋጋ መረጃዎች የጠቆሙ ይገኛሉ። ቀጣዩ መረጃችን የሚሆነው ደግሞ ራፋኤል ሊያኦ ነው። ሚኬል አርቴታ የግራ መስመር ማጥቂያውን በዓለም ደረጃ ከፍ ለማድረግ የኤስ ሚላኑን ራፋኤል ሊያኦን በድጋሚ በአይነ ቁራኛ መከታተል ጀምሯል የሚል መረጃ በዛሬው ለትራንስፈር ዶኮም እንዲሁም ደግሞ የጣሊያን መገናኛ ብዙሃን እያስነበቡ ይገኛሉ። ሚላን በተጫዋቹ ውል ላይ 175 ሚሊዮን ዩሮ ወይም ደግሞ 150 ሚሊዮን ፓውንድ የውል ማፍረሻ ያስቀመጠ ቢሆንም ድርድሩ ወደ 100 እስከ 90 ሚሊዮን ዩሮ ድረስ ሊደርስ እንደሚችል ነው እንግዲህ እየተዘገበ የሚገኘው። ይህ ዝውውር እንዲሳካ ግን አርሰናል መጀመሪያ ተጫዋቾችን መሸጥ እንዳለበት ነው እየተገለጸ የሚገኘው። ለምሳሌ እንደነ ጋብሪኤል ማርቲኔሊ እንዲሁም ደግሞ ትሮሳርድ እንዲሁም ሌሎች ተጫዋቾች በክረምቱ የዝውውር መስኮት ከአርሰናል ካልወጡ በስተቀር የዚህ ተጫዋች ዝውውር የሚሳካበት እድል አነስተኛ እንደሆነ ነው እየተገለጸ የሚገኘው። ቀጣዩ መረጃችን የሚሆኑ ደግሞ ዩሊያን አልቫሬስ ነው። አርሰናል የአትሌቲኮ ማድሪድ ኮከብ ዩሊያን አልቫሬስን ለማስፈረም ከተጫዋቹ ወኪሎች ጋር ቀጥተኛ ግንኙነት የጀመረ ሲሆን ይፋዊ ድርድር ለመጀመር አቅዷል የሚል መረጃ የስፔኑ ጋዜጣ አስ ማስነበብ ችሏል። አትሌቲኮ ማድሪድ ለ26 ዓመቱ አርጀንቲናዊ አጥቂ 150 ሚሊዮን ዩሮ እንዲሁም ደግሞ 29 ሚሊዮን ፓውንድ ማለት ነው የሚጠይቅ ቢሆንም አርሰናል ክለብ ሪከርዱን ሰብሮ ይህንን ሂሳብ ለመክፈል በቁም ነገር እያሰበበት እንዳለ ነው የተገለጸ የሚገኘው። ባርሴሎና ያቀረበው 100 ሚሊዮን ዩሮ ጥያቄ ውድቅ የተደረገ ሲሆን አትሌቲኮ ማድሪዶች በባርሳ የውስጥ ለውስጥ ህገወጥ ንግግር በመናደዳቸው ምክንያት ለአርሰናል መንገዱ ተከፍቶለታል የሚል መረጃ ሳሚ ሞክፔልም እንዲሁም ደግሞ አስም ይህን መረጃ ይዘው ይወጡ ይገኛሉ። አልቫሬስ በአትሌቲኮ ማድሪድ የመቆየት እድሉ የማይቻል ደረጃ ላይ ደርሷል። አትሌቲኮም በበኩሉ እሱን ለመተካት የጋላታሳራዩን አጥቂ ቪክቶር ኦሲሜንን በ75 ሚሊዮን ዩሮ ለማስፈረም ድርድር ጀምረዋል የሚል መረጃ በዛሬው ዕለት በስፋት ነው እየወጣ የሚገኘው። ቀጣዩ መረጃችን የሚሆኑ ደግሞ ሞርጋን ሮጀርስ ነው። የ23 ዓመቱ እንግሊዛዊ ሞርጋን ሮጀርስ በሚኬል አርቴታ ስር ለመጫወት አረንጓዴ መብራት ሰጥቷል የሚል መረጃ በዛሬው ዕለት ዘ አትሌቲክስ፣ ቢቢሲ ስፖርት እንዲሁም ደግሞ ሳሚ ሞክቤል ይህን መረጃ ይዘው መውጣት ችለዋል። ይሁን እንጂ አስቶን ቪላዎች ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም። የቪላዎች የመነሻ ዋጋ 80 ሚሊዮን ፓውንድ ቢሆንም በክለቦች ፉክክር ምክንያት ዋጋው ከ100 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ ሊደርስ ይችላል የሚል መረጃ እየወጣ ይገኛል። ያው ማንቸስተር ሲቲም እንዲሁም ደግሞ ሌሎች በርካታ ቲሞች በመፈለጋቸው ምክንያት ማለት ነው ዋጋው የናረው። እንደዚህ ደግሞ ሚድልስብሮ የ20% የሽያጭ ድርሻ ወይም ሴል ኦን ክሎዝ ስላለው ጭምር ነው። አርሰናል ከቪላ በተጨማሪ ተጫዋቹን ወደ ቀደማው አካዳሚውን ለመመለስ ከሚፈልገው ከማንቸስተር ሲቲ በሁጎ ቪዬና መሪነት ከፍተኛ ፉክክር ይጠብቋል የሚል መረጃ በዛሬው ዕለት በስፋት ነው እየወጣ የሚገኘው። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ታምታርጉ እንጂ ጋር እናመሰግናለን። መልካም ጊዜ